ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሙቀት እንዴት ይዟችኋል? አልሐምዱሊላህ ለኩል ሐል ትንሽ ዘንድሮ ሞቃል አይደል? አልሐምዱሊላህ። ውጭ የሚሰሩ ልጆች ያሳዝናሉ። ዘንድሮ ትንሽ ሙቀቱ እንደዚህ ነው። ብቻ ትንሽ ሞቅ ብሏል ዘንድሮ። ያለኩል ሐል አሁን የመጣሁት በኤስቲሲ ዙሪያ ነው። ኤስቲሲ ጉድ ሰራን አይደል? መቶ ብራችንን ጀዋላችን ላይ ቁጭ ካደረግን በኋላ ያ ረቢ ጧት ሞልቶ ገና ሳያናግር ትሄደበታል። 2 ቀን 3 ቀን ከሞላ ብቻ ምን አለፋችሁ ብዙ እህቶች እኔ እንኳን ሀብታም በሞላው እየተጠቀምኩ ነበር። ሰዎች ለራሳቸው ለሀገራቸው ስለሚሞሉ ያው ለ21 ደውላ ስለሚል ከ21 ሀገሮች አንዷ ኢትዮጵያ ናት በሚል ጠቀም ነበር። ግን ይገርማችኋል ከቀረቡት ከ21 ዶላሮች ቆይ አሁን አስገባላችኋለሁ የሀገሩን ስም ዝርዝር ኢትዮጵያና ኤርትራን ብቻ ነው ያነሳው። የሌላውን ሀገር አላነሳም። ኢትዮጵያንና ኤርትራን ብቻ ነው ያነሳው። በሚገርም ሁኔታ የአብይ እጅ አለበት እንዴ እያሉ ነበር እንደውም በሚዲያ ላይ ማለት ነው፣ በፌስቡክም በቲክቶክም እና ጉድ እንዳትሆኑ ያልሰማችሁ ካላችሁ እንደው ምናልባት እንዳትሞሉ ነው ያልሰማችሁ ካላችሁ እንዳትሞሉ ሊብም ላይ ተናግረዋለሁኝ። በርግጥ ግን ዛሬ በሊብ ገብቼ እንደነበር አውርቻለሁ። ግን እንደው ለዛው ደግሞ እንትን ልበላችሁ ብዬ ነው ልንገራችሁ ብዬ ነው። በዚህም ምናልባት አጠር ያለ ቪዲዮ የምትወዱ ልጆች አጠር ባለው ቪዲዮ ልንገራችሁ ብዬ ነው። ረጃጅም ቪዲዮ በአብዛኛችሁ መታው ስላላችሁ እና ኤስቲሲ ህዝቡን ጉድ ሰርቶታል። መቶ ብሩን እየሞላና ያላያችሁ ልጆችም ትኖራላችሁ። አሁንም ቢያለን ምናምን እያላችሁ የምትሉና 900 ላይ ገብታችሁ ሚሴ ስትልኩ ያው ይመጣላችኋል። ግን ለዚህ ለሳውዲ አረቢያ ደቂቃ ጨምሯል ሲሉ ሰምቻለሁ። ይሄው ነው ነግሬያችኋለሁ። አልሞላም እንደ አይነት ነገር ብዙ ጊዜ ሀብታም በሞላው ስለምጠቀም ነው የማልደውሉኝ አይደለም። እንደኔ ኢትዮጵያ የሚደውል የለም። ግን ያው እነሱ ሰዎች ይሞላሉና አጋጣሚ እነሱን ብድግ እያደረኩኝ ይደውል ነበር። ለኔ ደህና ጠቅሞ ነበረ። ለብዙ እህቶችም ጠቅሞ ነበር። ያው ብራቸውን ቢያከስሩም ይሻላል። ያው በተለይ በእኛ በአማራ ክልል ኔትወርኩ ምናምኑ ስለተዘጋጋ በጣም ጠቅሞ ነበርና ግን አሁን ላይ እንግዲህ ምንም ማድረግ አይቻልም። ዘግተውታል። አልሐምዱሊላህ ለኩል ሐለን እንግዲህ ደግሞ የተሻለ ሊመጣ ይችላል። በተወሰነ ጊዜ ግን በጣም ደስ የሚል መጃን ነበር። ሀቂቃ 800 ደቂቃ የሆነ ረዘም ያለ እንኳን የምትወያዩበት የምታወሩበት ሀሳብ ካላችሁ ሀሳብ ያስጨርሳል። ምናልባት 20 ብር 30 ብር እኔ አሁን በአንድ ቀን ወደ 60 ብር አውርቼ አውቃለሁ። 23 ብር አመጣለሁ 50 ብር መጃን አወርዳለሁ። ይሄን 20 ደቂቃ የሚሰጥ 25 ደቂቃ የሚሰጠው አሁንም ያልቅብኛል። አሁን ወደ 3 ጊዜ 23 ብር የሞላሁበት ቀን አለኝ እና ያው 100 ብር ሊጠቀም ምንም አልቀረውም። ይሄ ግን 100 ብር ትሞሉና ሀሳብ ያስጨርሳል። ቢያንስ የሆነ በቃ የምትዋዩበት ነገር ይኖራል። ያው የቤተሰብ ደስታ መከራም ይኖራል አይደለ? እንደዚህ አይነት ነገር ሲኖር እንግዲህ ሰው ነንና መቼም እዚህ ምድር ላይ እስካለን ድረስ ያው ደስታና መከራ ተፈራራቂዎች ናቸውና ለሱ ነገር በጣም ጠቅሞ ነበረ። ግን እንግዲህ አልሆነም። እኛ እንብሳለን ብለው ወሰዱት ማለት ነውና ያላወቃችሁ ልጆች ያው አይሰራም መጃ ነው። ያወቃችሁ አውቃችኋል። አይሰራም መጃ ነው። ግን ደግሞ ምናልባት ተሬ ይሰራል ምን ሆኖ ነው ከጀዋሌ ነው ከወይ ሴሜ ተቆርጦ ይሆን ምናምን የምትሉ ልጆች ካላችሁ አይሰራም። በቃ ቆርጠውታል። ማየት ከፈለጋችሁ ለ988 ነው መሰል ትልኩና እዛ ጋር ሜሴጅ ይመጣላችኋል ማለት ነው። እና ከ21 ደውላዎች 2 ደውላዎች ብቻ ናቸው የተነሱት። ለ21 ሀገር ነበረ ሳውዲ አረቢያ መጃን ነው የሰጠው። ከ21 ሀገሮች 2 ሀገሮች ብቻ ናቸው የተነሱት፣ ኢትዮጵያና ኤርትራ ማለት ነው። የ65 ብር መጃንም አለ ታይ። የ65 ብሩ መጃን እንደዚሁ የሚሰጠው ለተወሰኑ ደውላዎች ነው። ኢትዮጵያና ኤርትራ ያሉበትም ባንጋኔዥ፣ ኢንዶኔሲያ፣ የመን፣ ሱዳን ምናምን ለነዛ ይሰጣል። ይሄ 65 ብሩ መጃን 65 ብሩን ስትሞሩ 500 ደቂቃ መሰለኝ የሚሰጠው። የዛ የ500 ደቂቃው አይሰጥም ነበር ለኢትዮጵያና ለኤርትራ።
ሱዳንን ራሱ ይጽፈውና ማለት ነው። ከዛ በኋላ መጃኑን ስትሞሉ ግን ሱዳን ወጥታለች ከመጃኑ ብሎ ይጽፋል መልሶ ማለት ነው። እንደዛ ነበር። ለማንኛውም ላሳያችሁ አሁን ላስገባላችሁና ጽሁፎቹን የሀገሮችን ስም ዝርዝሮች አሁን የተዋቸውን ሀገር እዚህ ያስገባላችኋለሁ ማለት ነው። ያው ለእናንተ በርግጥ ምንም አያደርግላችሁም ሀገሩ እንደው ለዛው ነው እንጂ እና መጃን ተዘግቷል። ውድ ቤተሰቦቼ ልባችሁ እንዳይቆም ለማለት ያክል ነው። ያው ዝርዝሩ ይኸውላችሁ እንግዲህ ይሄን ይመስላል ማለት ነው ጽሁፉ እና ውድ ቤተሰቦች ይሄ ነው ይታያችኋል አይደል? እስኪ ቀረብ ላድርገው ይሁን ይታያችሁ ይመስለኛል። አዎ ከዚህ በላይ ማቅረብ አልቻልኩም። 900 የምትለውን ጽፋችሁ ያው መጃኑን ማወቅ ትችላላችሁ። እና ይሄ ነው 21 ደውላዎቹ እነዚህ ናቸው። የቀሩት እነዚህ ናቸው። ከወንዶቹ እንግዲህ ኢትዮጵያ ወጥታለች። እንግዲህ ውድ ቤተሰቦች ይሄ ነው 21 ደውላዎች ከ21 ሀገራቶች ኤርትራና ኢትዮጵያ ጥቅ አድርገው አውጥተዋቸዋል። ያው የማያካለ ሸር አድርጉላቸው። እንግዲህ በአብዛኛው በእርግጥ ያው ሚዲያውም አሁን ብዙ ነገሮች ስለሚሰራጩ በአብዛኛው ሰው ሰምቷል። ግን እንደው ላልሰሙቶች እንዲደርስ አድርጉ ማለት ነው። በፊት አሁን ይሄ መብሩክ ምናምን የሚባሉ ካርዶች ነበሩ አይደል የምንደውልባቸው። ይሄው ደግሞ አሁን እንደገና ጊዜ ተሻሽሎ 100 ብር ሞልተን 800 ደቂቃ ኔቱ በዛ ላይ በሽበሽ አድርጎን ነበረ። በእርግጥ 25 ደቂቃ ለእኛ በጣም አልሐምዱሊላህ ብለን በቀጥታ ከምንደውልበት በካርድ የተሻለ ነበር። ደግሞ ይሄን የተሻለ አላህ ሰጥቶን ነበር። እንግዲህ አሁን ደግሞ ይሄን የወሰደው ጌታ የተሻለ አለው አላህ ኢንሻአላህ። ሌላ በርናሜጅ ከመጣ በሌላ ርዕስ እንገናኛለን ማለት ነው። እንደነገርኳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማስታወስ ያክል ነው። ፋማኒላህ ሰላም አለይኩም ወራህመቱላሂ ወበረካቱ።